እኔ እስክሞት ድረስ ከቶ እንዳንለያይ የሕይወቴ ሕይወታ ውዴ እኔ ፍቅሬ ሆይ አዎ ለጥላሁን ዘፈን መዝፈን ሕይወቱ ነው። ጥላሁን ያልዘፈነበት ርዕሰ ጉዳይ የለም። በማህበራዊ ምጣኔ ሀብታዊና ፖለቲካዊ ጉዳዮች ዙሪያ በስፋት አቀንቅኗል። የማህበራዊ ጉዳይ እጅግ ሰፊ ስለሆነ በዛሬው አጭር ዝግጅት ስለ ጊዜ እንዲሁም ኢኮኖሚያዊና ፖለቲካዊ ርዕሰ ጉዳዮች ዙሪያ በወፍ በረር እንቃኛለን። ከምጣኔ ሀብታዊ ርዕሰ ጉዳዮች ዙሪያ ቁንጮ የሆነው ገንዘብ ነው። ገንዘብ የስራ ፈጠራ የደም ስር ነው። ዝም ብሎ የሚከማች ገንዘብ ወይም ሀብት ሳይሆን ስራ ሊፈጠርበት የሚገባ መዋለ ንዋይ መሆኑን ጥላሁን ወይም የጥላሁን ዘመን ጀማ አስቀድሞ ገብቶታል ማለት ይቻላል። ገንዘብ ያለው ያውጣ ይስራ ያፈራበት አገር እንድታደር ሁሉም እንዲያልፍለት ወይ ገንዘብ አንደኛው ለሌላው ካላበበለ አንጀምረው ሰው ነኝ ለማለት ስለዚህ እናት አንሞላዎች የቆንባት በሬት ታዘበናል የቆንባት በሬት ታዘበናል ገንዘብ ያለው ያውጣ ይስራ ያፈራበት ኢትዮጵያ እንድታድን ሁሉም እንዲያልፍለት። ከዚሁ ጋር ተያይዞ ጥላሁን የሰው ልጅ ሕልውና የተመሰረተው ሀብት ባለውና በሌለው መካከል ባለው ፍጭትና ነባራዊ እውነታ መሆኑን ሲያመላክት ከሌለህ የለህም የሚለውን ዜማ አዚሟል። በመሆኑም ከሌለህ እንዲኖርህ ትተጋለህ፣ በማህበረሰብ ውስጥ ያለን ቦታ ትበይናለህ፣ እናም እንዲኖርህ በትጋት ትማራለህ፣ በብርታትም ትሰራለህ። የሚያደንቅም የለ ወይ የሚረዳህም የሚያደንቅም ሆነ ወይ የሚረዳህም እያለ ካልሆነ ከሌለህ የለህም። የሚያደንቅም የለ ወይ የሚረዳህም የሚያደንቅም የለ ወይ የሚረዳህም እያለ ካልሆነ ከሌለህ የለህም። ማንም ይልክሃል እንደ ልጅነትህ ማግኘት ከቶ ሄዶ ማጣት ሲያጋልጥህ ሚስጥር ማናካፍሎ ከመገለል በቀር ከሌለህ የለህም አበቃ ቁም ነገር። ከመዋለ ንዋይ ባሻገር ፖለቲካዊ ይዘት አላቸው ተብለው ጥላሁንን ያስወነጀሉትና ዘብጥ ያስወረዱት ዘፈኖችም ቁጥራቸው ቀላል አይደለም። ቀደም ብለን ያነሳሳናቸው ውታ አስከፋምና አልቻልኩምን የመሳሰሉት በንጉሱ ዘፈን የተዘፈኑ ሲሆን ዋጋ ተከፍሎባቸዋል። ሲለዩ ተዋዶ ከዚህ በለጠ ከየትንቃ መርዶ በእርግጥ አንዳንዶቹ ስለ ፍቅር የተዘፈኑ ሆነው ጥልቅ ምርመራና ትርጉም ተሰጥቷቸው ፖለቲካ ለመሆን የተገደዱ ሲሆኑ፣ አንዳንዶቹ ደግሞ በቀጥታ ያለፈን ስርዓት አዲስ ከመጣው ጋር በማወዳደር ውግዘት አከል ናዳ የሚያወርዱ ናቸው። ለምሳሌ የአፄውን ስርዓት መገርሰስ ተከትሎ የጥላሁን ነበረና የብዙነሽ በቀለ ኩኩሉ አለ ዶሮ የመሳሰሉት አድማጭ ጆሮ ደርሰው ነበር። ይህንን ነበር የተሰኘ ዜማ በቀዳሚው ዝግጅት ማካተታችን ይታወሳል።
ቅርብ እስከቀረ ነበረ በአብዮቱ ማግስት ዋላ ደር ተብሎ አብዮታዊ ዘፈኖች የቀስቃሽነትን ሚና ይዘው ብቅ አሉ። ጊዜ መንጎድ ሲጀምር አዲስ የመጣው ወታደራዊ ስርዓት ለሰው ሕይወት ደንታ እንደሌለው በተግባር እየታየ መጣ። በተለይም ስልሳዎቹ በሚል ስያሜ የሚታወቁት የንጉሱ ከፍተኛ ባለስልጣናትና የንዑስ ደርግ አባላት በተገደሉበት ዓመት ዘንድሮ የተሰኘውን ዘፈን ዘፈነ። ይህ ዘፈን ህዝቡ አዲስ የመጣውን ለውጥ አጣጥሞ ሳይጨርስ የተዘፈነ በመሆኑ ግርታን ከመፍጠሩን ባሻገር ስርዓቱን አካሄድና አቅጣጫ የጠቆመና በጥርጣሬ ዓይን እንዲታይ ያስጠነቀቀ ሆኖ አልፏል። ዘንድሮ የስንቱ ተወርቶ የስንቱ ተነግሮ ዘንድሮ ውሎ በማደሩ ተዋሃደንና መጥፎ ከደህና ጋር ተማታብንና ብዙ ዓመቶች አልፈው ዛሬ ነቃንና ያስቀን ጀመረ ግራ ገባንና የስንቱ ተወርቶ የስንቱ ተነግሮ ዘንድሮ በዚያኛው ተገርመን ጥቂት ሳንቆይ የዚህኛው መባት አያስቅም ወይ? ይሄ ሁሉ ነገር ስንት ዘመን ኖሮ በጣም ያስገርማል ጉዳይን ዘንድሮ ቀልድ የማያውቀው ወታደራዊ አስተዳደርም የግጥምና ዜማ ደራሲውን ተስፋዬ ለማንና ጥላሁንን ዘብጥያ ወረወራቸው። ሌላኛው በግድ ተጎትቶ ፖለቲካ ትርጉም የተሰጠው አልማዝን አይቼ አልማዝን ሳያት የተሰኘው ዜማ ነው። እንደ ዘከርያ አተራረክ ዘፈኑ ስለ ተፈሪ በንቲ፣ መንግስቱ ኃይለማርያምና አጥናፉ አባተ የተዘፈነ ነው የሚል ግንዛቤ በመያዙ ነው። ነገር ግን የግጥሙ ደራሲ ተስፋዬ ለማ ፒያሳ አካባቢ በአንድ መጠጥ ቤት 3 አልማዝ ተብለው የሚጠሩ ወይዛዝርት አስተናጋጆች ስላጋጠሙት ነው ይለናል። ዘከርያ ፕሮፌሰር ኃይሌን ጠቅሶ ባሰፈረው ሐሳብ ፕሮፌሰሩ ጥላሁንን ታዲያ እኮ ይህ ዜማ በጭራሽ አያስጠይቅም ነበር ቢለው፣ ጥላሁን በበኩሉ አሜሪካና እንግሊዝ አዎ፣ እኛ ሀገር ግን 1 ሲደመር 1 9 ሊሆን ይችላል ብሎ አስቆታል ይለናል አፈናውን ለመግለጥ። እንዲህ እያለ በንጉሱ ዘመን የተጀመረው ሳንሱር በደርግ ይበልጥ ተጠናክሮ ቀጠለ። ቀደም ብሎ እንደተገለጠው ጥላሁን ያልዘፈነበት ርዕስ የለም። ተራ በተራ ካልሆነ በስተቀር ሁሉንም በአንድና 2 ዝግጅት ማካተት አዳጋች ነው። እናም በዚህ ዝግጅት ከምጣኔ ሀብታዊና ፖለቲካዊ ጉዳዮች ጋር ተያያዥነት አላቸው የተባሉትን ዜማዎች ለመነካካት የተሞከረ ሲሆን ጥላሁን ስለ ጊዜና ስለ ሀገር እንዲሁም ስለ ሰው ልጅ የደከሙ ደጋጎችን ሞቶ መቅረት በተመለከተ ያቀነቀነውን እንመልከት።
የሚመለስ ቢሆን እንደ ሞት ሳይቀር ያሰኛል አንዳንዱን ዳግመኛ ቢፈጠር ሞት እንኳን ጨክኖ ወስዶ ከሚያስቀር ምናለ ደጋግሞ ዳግመኛ ቢፈጥር። ይህ ዜማ የአንድን ሀገር ወይም አህጉር መልካሞች ብቻ የሚመለከት አይደለም። በምድሪቱ ለሰው ልጆች ሲሉ መስዋዕት የከፈሉትን ሁሉ የሚመለከት ነው። በሀገር ውስጥ ያሉት ወይም የነበሩት ደጋጎች እንዳሉ ሆነው ዓለም አቀፋዊ እውቅና የነበራቸው ለምሳሌ እንደነ ሄንሪ ዱና የቀይ መስቀል መስራች፣ ማዘር ቴሬዛ እና አልፍሬድ ኖቤል የኖቤል ሽልማት መስራች ወዘተ የመሳሰሉትን ሁሉ ይመለከታል። ዓላማውም መልካሞች በምድሪቱ እንዲበዙ በታሰበ ይመስላል። በማጠቃለያው ብዙዎች ስለ ጊዜ ያዜሙ ሲሆን ጥላሁንስ ስለ ጊዜ ምን አለ የሚለውን እናያለን። ባጭሩ ለማስታወስ ሐመልማል አባተና ኤፍሬም ታምሩን የመሳሰሉት ጊዜን አስመልክተው ዘመናዊ ሽሬ ስራዎችን ሰርተዋል። ሐመልማል ወይ ጊዜ በሚል ዜማዋ እንዲህ ብላ ነበር። አወይ ጊዜ አወይ ጊዜ አወይ ጊዜ ጊዜ ደራሽ መንገደኛ ሁሌ ገስጋሽ አወይ ጊዜ አወይ ጊዜ አወይ ጊዜ ጊዜ ደራሽ መንገደኛ ሁሉን ታጋሽ ጊዜ ደፋር ጊዜ አይፈሬ ጊዜ ሚዛን አይቸኩሌ ትላንት ዛሬም ነገም ሁሌ። ድምፀ መረዋው ኤፍሬም ታምሩም የይልማ ገብረአብ ድርሰት የሆነውን ምርጥ ስራ በዚህ ጥልቀት አዚሞታል። ሊቁ ዘመን እንጂ አይደለም ጠቢብ የሚሆን ምን አለ እንደ ሰው ሀሳብ በዓለም ላይ ጊዜ ነው ሁሉን የሚያደርገው ተስካሩን ያወጣ ሰውስ በሰረገው። በማጠቃለያው እናስ ታዲያ ጥላሁንስ ስለ ጊዜ ጠቃሚነት ምን አለ? አዎ የዘፈኑ መጠሪያ ቀጠሮ ይከበር የሚል ሲሆን በግጥሙ ውስጥ የጊዜን አስፈላጊነትና ቀጠሮ ማክበር የስልጣኔ መገለጫ መሆኑን ይነግረናል። እናም ይህንኑ ዜማ ልጋብዛችሁና የዛሬውን ዝግጅት በዚሁ በማጠናቀቅ በቀጣይ ጥላሁን በኦሮምኛ ያቀነቀናቸውን ዜማዎች ይዘን እንቀርባለን። ቸርን ሰንብት። ቸለልተኞች ሆነን ወደ ኋላ እንዳንቀር በሁላችንም ዘንድ ቀጠሮ ይከበር። ጊዜው የሥራ ነው የሩጫ ዘመን እንጠቀምበት በህሊናችን በዓለም አካባቢ እንደሚታመነው አንዱ ስልጣኔ ቀጠሮ ማክበር ነው። አሪቆ ማሰቢያ ያለን አይምሮ እንደምን ተሳነን ለማክበር ቀጠሮ ቸለልተኞች ሆነን ወደ ኋላ እንዳንቀር በሁላችንም ዘንድ ቀጠሮ ይከበር።